ሰላም እንደምን አላችሁ? በእናንተ ቮት መሰረት ዛሬ በፕሪፓሬሽን ኦፍ ፋይናንሻል ሪፖርት በአንድ በሲኦሲ ፕሮጀክት ተገናኝተናል ማለት ነው። ስለዚህ እስቲ ለማየት እንሞክር። የተሰጠን ምን ይላል? ኬክ ኢትዮጵያን ኮርፖሬሽን ነው። ትራያል ባላንስ ተሰጥቶናል። ዴቢት ኤንድ ክሬዲት ሳይድ ተሰጥቶናል። ካሽ ተሰጥቶናል። አካውንት ሪሲቨብል ተሰጥቶናል። መርቻንዳይዝ ኢንቬንተሪዎች ተሰጥቶናል። ለአንድ አለ። ስለዚህ ዴቢት እና ክሬዲት ሳይድ የተሰጠን ትራያል ባላንስ መያዝ ያለባቸው አለ። ከዛ ኢን አዲሽናል ኢንፎርሜሽን የተሰጠን አለ። አዲሽናል ኢንፎርሜሽን ላይ ምን ተሰጥቶናል? ጃንዋሪ 2020 እና ዲሴምበር 2020 ላይ አካውንት ሪሲቨብል ያለውን፣ መርቻንዳይዝ ኢንቬንተሪ፣ አካውንት ፔብል ያለውን፣ አክሩድ ሳላሪ ያለውን እና አንርንድ ሳላሪ፣ ፕሪፔርድ ኤክስፔንስ። ስለዚህ አሁን እነዚህ አጀስቲንግ ኢንተሪዎች የሚባሉት ናቸው ሳምሃው ዲፍረንስ የሚያደርጉት። እስቲ ክሊር አውት ለማድረግ እንሞክራለን። ካሽ ትራንዛክሽን የተደረጉ አሉ። በካሽ ኮሌክሽን ፍሮም ደ ከስተመር የተደረገው ስንት ነው አላችሁ? 130 ሺህ በካሽ የተደረገው። ፔመንት ፎር ሰፕላይ ስንት ተደርጓል? 44 ሺህ። ፔመንት ፎር ኦፕሬቲንግ ኤክስፔንስ ስንት ተደርጓል? 34 ሺህ። እነዚህ በካሽ የተደረጉ ትራንዛክሽኖች ናቸው። ጥያቄው ምን ይላል? ታስክ ዋን ካልኩሌት ቶታል ሴልስ ኢንካም ዲዩሪንግ ደ ፔሪድ ኦፍ ዩዚንግ አክሩድ ቤዝ አካውንቲንግ። እሺ ቶታል ሴልስን ካልኩሌት አድርጓለን። በምን? በአክሩድ ቤዝ አካውንቲንግ ነው የተጠየቅነው ማለት ነው። ታስክ ቱ ደግሞ ምን ይጠይቃል? ካልኩሌት ቶታል ፐርቼዝ ዲዩሪንግ ደ ፔሪድ ዩዚንግ አክሩድ ቤዝ አካውንቲንግ። ፐርቼዝንም ተጠይቀናል። ታስክ ስሪ ምንድነው? ቶታል ኮስት ኦፍ ጉድ ሶልድ ዲዩሪንግ ደ ፔሪድ ኦፍ ዩዚንግ አክሩድ ቤዝ አካውንቲንግ። ታስክ ፎር ምን ይጠይቀናል? ካልኩሌት ቶታል ኦፕሬቲንግ ኤክስፔንስ ዲዩሪንግ ዩዚንግ ምን? አክሩድ ቤዝ አካውንቲንግ። ታስክ ፋይቭ ላይ ፕሪፔር ፋይናንሻል ስቴትመንት ምንና ምንን? ኢንካም ስቴትመንት ኤንድ ሪቴን ለርኒንግ ስፔሲፋይ አድርጎ ነግሮናል ማለት ነው። ስለዚህ አሁን ቶታል ሴልስን አሁን በመጀመሪያ ደረጃ የተጠየቅንበት ምንድን ነው? ካሽ ቤዝ ነው ወይስ ምንድን ነው? አክሩዋል ላይ የተጠየቅ ነው የሚለው ነው። ስለዚህ አክሩዋል ላይ ምንድን ነው? ኤክስፔንስን እንደ ኤክስፔንስ የምንመዘግበው ስንል ምን ሲደረግ ነው? ሪኮግናይዝ የምናደርገው ወይም ኢንከርና ወይም ናት ፔድ አይደል? ኤክስፔንስን እንደ ወጪን እንደ ወጪ ብለን የምናደርገው ምንድን ነው? ምን ኢንከርድ እስካደረገ ነው እስኪከፈል አይደለም። ገቢንም እንደ ገቢ ብለን የምንመዘግበው ምንድን ነው ማለት ነው። ስለዚህ አካውንት ሪሲቨብል ኢንክሉድ ይደረጋል በዚህ ሰዓት ማለት ነው። በዚህ መሰረት አሁን አጀስቲንግ ኢንተሮች ናቸው ሰምሃው ዲፊካልት የሚያደርጉት። እነሱን ለማጥራት እንሂድ። የመጀመሪያ ነገር እስቲ አንርንድ ረቨኑ ምን አይነት ኢፌክት አለው ኢንካም ላይ የሚለውን ለማጥራት እንሂድ። አንርንድ ረቨኑ ማለት ምን ማለት ነው? አንርንድ ረቨኑ ማለት ቀላሉ ጀስት ምንድን ነው? ካሽ ኢን አድቫንስ ስትቀበሉ አገልግሎት አልሰጣችሁም፣ ግን ምን አደርጋችሁ? ካሹን ኢን አድቫንስ ተቀብላችኋል ማለት ነው። ያኔ ምን ተፈጥሯል ማለት ነው? ምን ይሆናል ማለት ነው? እናንተ አስ ሊያቢሊቲ ነው የሚኖርባችሁ። ያ ማለት እንደ ዕዳ ማለት ነው። ስለዚህ ኬዝ ዋንን እኔ አንርንድ ረቨኑ ኢንክሪዝ ሲያደርግ ማለት ምን ማለት ነው? ቀላሉ ኢፍ ኢንዲንግ አንርንድ ረቨኑ ግሬተር ዛን ቢጊኒንግ ሲሆን ምን ይሆናል? እስቲ በቀላሉ ነው። ቢጊኒንግ ላይ የሚሰጠን ማለት ምንድን ነው? ካሽ የተቀበልነው ምንድን ነው ማለት ነው? ላስት ይር ነው። ስለዚህ ግን ስራው የሚሰራው ምንድን ነው? ዘንድሮ ነው። ስለዚህ ምን አድርገነዋል ማለት ነው? እርን አድርገነዋል ማለት ነው። ኢንዲንጋችን ደግሞ ኢንዲንግ አንርንድ ረቨኑ ማለት ካሽ የተቀበልነው አሁን ነው። ስራው የሚሰራው ግን መች ነው ማለት ነው? በሚቀጥለው አመት ይሆናል ማለት። ስለዚህ ምን አላረግንም? እርን አላደረግንም። ስለዚህ ኦልዌይስ ኢንዲንግ አንርንድ ረቨኑ ከቢጊኒንግ አንርንድ ረቨኑ ከመጣ ይህ ዲፍረንስ ትፈልጉትና የሁለቱ ዲፍረንስ አፈላልጋችሁ ምን ማድረግ ነው? ካላችሁ ካሽ ሪሲቭድ ላይ ምን መደረግ መቻል አለበት? መቀነስ አለበት። ምን ከበለጠ አልኳችሁ? ኢንዲንግ መሸምደድ አያስፈልግም። ኢንዲንግ አንርንድ ረቨኑ ከበለጠ ያ ማለት ምንድነው? ካሽ የተቀበለው አሁን ነው። ስራውን የምንሰራው ምንድነው? በሚቀጥለው አመት ነው። ስለዚህ ምን አላደረግም? ኦብሊጌሽናችንን አልተወጣንም። ስለዚህ ምን መደረግ መቻል አለበት? በቢጊኒንግ እና በኢንዲንግ መካከል የተገኘው ያቺ ጭማሪዋን ምን አድርገን ማለት መቀነስ አለብን። ለምን? ኦልሬዲ ቢጊኒንግ ላይ ያለችውን ምን አድርጋል? ዚስ ይር ኦብሊጌሽናችን ፉልፊል እስካደረግን ድረስ ምን አድርገናል? እርን ስላደረግናት። ያቺ ጭማሪዋን ግን ምን አላደረግን? እርን አላደረግን። ስለዚህ ምን ማድረግ ኢት መስት ቢ ዲዳክትድ መቀነስ መቻል አለበት ማለት ሶ ሴልስ ኢዝ ኢኳል ቱ ካሽ ሪሲቭድ ማይነስ ኢንክሪዝድ ኢን አንርንድ ረቨኑ ይሆናል ማለት ነው። ዋት ኢፍ ኬስ ቱ ደግሞ ምን ሊሆን ይችላል? አንርንድ ረቨኑ ዲክሪዝ ሲያደርግ ሲቀንስ ማለት ነው። ያ ማለት ምን ማለት ነው? ኢንዲንግ አንርንድ ረቨኑ ምን ሆኖ ሲገኝ ማለት ነው? አንሶ ሲገኝ ከቢጊኒንጉ
ኢንዲንግ አንኤርንድ ሬቨኑ አንሶ ሲገኝ፣ ስለዚህ ምን አድርገናል ማለት ነው? ኦልሬዲ ፕሪቪየስሊ ሪሲቭድ አድቫንስ የሆነው ምንድን ነው? ሃዝ ቢን አርንድ ተደርጓል ማለት። ስለዚህ ያቺ ቅናሿ ዲክሪዝ የተደረገችዋ ደግሞ ምን መደረግ መቻል አለባት? ኦልሬዲ ግዴታችን ስለተወጣ ምን መደመር መቻል አለበት ማለት ነው። ይህንን ኮንሰፕት ከለየን አሁን ቶታል ሴልስን ካልኩሌት ማድረግ እንችላለን። ቶታል ሴልስ ማለት ወይም ምን ማለት ነው ካልን ካሽ ሲደመር ቼንጅ ኢን አካውንት ሪሲቨብል ፕላስ ምን አንኤርንድ። ጥሩ ካሽ ኦልሬዲ ስንት ተሰጥቶናል? 130 ሺህ አለ። ቼንጅ ኢን አካውንት ሪሲቨብል ማለት ምን ማለት ነው? ምክንያቱም ኦልሬዲ ምን አለን? ቢጊኒንግ አለን፣ ሲቀጥል ኢንዲንግ አለ። ቢጊኒንግ ላይ ጃንዋሪ አካውንት ሪሲቨብል ስንት ነው የተሰጠን? 300 ሺህ ተሰጥቶናል። ዲሴምበር ላይ ስንት ተሰጥቶናል? 430 ሺህ። ስለዚህ እነዚህ ስናቀናንስ ምን እናገኛለን? ቼንጅ አካውንት ሪሲቨብል ወይም 430 ሺህ ሲቀነስ 300 ሺህ ስናደርግ ማለት። ቅድም እንዳወራናት አንኤርንድ ሬቨኗችን ጃንዋሪ ላይ ስንት ነበረ? ጃንዋሪ 1 ላይ 17 ሺህ ቢጊኒንግ። ኢንዲንግ ላይ ስንት አለችን? 28 ሺህ። ኢንዲንጉ በልጧል ማለት ምን መደረግ መቻል አለበት? እቺ ዲፍረንስ ምን መደረግ መቻል አለበት? መቀነስ መቻል አለባት። ስለዚህ ኔጋቲቭ እንድትመጣ ተደርጎ እንቀንሳታለን ማለት ነው። ቶታል ሴልስ ዊል ቢ ስንት ይመጣል? 249 ይመጣል ማለት ነው። ይሄንን አንደኛ ሰራ። ሁለተኛም ላይ ታስክ 2 ምን ይጠይቀናል ማለት ነው? ምን ጠይቀን? ቶታል ፐርቼዝ። ቶታል ፐርቼዝን ለማግኘት ካሽ ፔድ ፕላስ ቼንጅ ኢን አካውንት ፔብል። ዴልታ ማለት ሌላ ነገር አይደለችም፣ ቼንጅ ኢን አካውንት ፔብል ለማለት ማለት ነው። ስለዚህ ካሽ ፔዳችን ኦልሬዲ ስንት አድርገናል ብሏቸዋል? 44000 ጊቭን አውት አድርገዋል። አካውንት ፔብል የተሰጠናል። ምን ተሰጥቶናል? ኢንዲንግ አካውንት ፔብል ስንት ተሰጥቶናል? 238000። ቢጊኒንግ አካውንት ፔብል ስንት ተሰጥቶናል? 200። አካውንት ፔብል ማለት ምንድነው? እዳ ነው አይደል? ስለዚህ ኢንዲንግ ሌስ ቢጊኒንግ አድርገን ፕላስ ካሽ ፔድ የከፈለው በካሽ የከፈለው ስናደርግ ቶታል የከፈላ ወይም ቶታል ፐርቼዝ ግዢ ያደረግነውን ማግኘት እንችላለን። በዚህ ሰዓት ስንት ይመጣል ማለት ነው? 42000 ይመጣል ማለት። ስለዚህ ኦንሊ ፎርሙላውን ማስታወስ ነው። ቶታል ፐርቼዝ እና ካሽ ፔድ ፕላስ ቼንጅ ኢን አካውንት ፔብል ማለት ነው። ስለዚህ ካሽ ፔዳችሁ ኦልሬዲ ስንት ተሰጥቷቸዋል? 44000 ተሰጥቷቸዋል። አካውንት ፔብል ቼንጃችን ስንት ነች? ኢንዲንግ ሌስ ቢጊኒንግ ብለናል። ኢንዲንጋችን ስንት ነች? 238000 ፕላስ 200 ማይነስ 240 ሺህ ስናደርጋ ስንት ይመጣል? 42000 ይመጣል ማለት ነው። አሁን ቶታል ፐርቼዝን ካገኘን ሶስተኛ ታስክ ስሪያችን ምንድን ይጠራል? ዲተርማይን ዘ ኮስት ኦፍ ጉድስ ሶልድ ነው የሚጠይቅ። ኮስት ኦፍ ጉድስ ሶልድ ስንፈልግ ፎርሙላው ምንድን ነበር? እስቲ ወደ ቀጣዩ ስሌዳችን ከቤዳችን በፊት ኮስት ኦፍ ጉድስ ሶልድ ዲተርማይን ስናደርግ ቢጊኒንግ ኢንቬንተሪ ፕላስ ፐርቼዝ ሌስ ምን ኢንዲንግ ኢንቬንተሪ ነው መሆን ያለበት። አዎ ጥሩ። ስለዚህ በዚህ መሰረት ምን ኦልሬዲ የተሰጠንን ማክረት ነው። ቢጊኒንግ ኢንቬንተሪ ስንት ተሰጥቶናል? 254000 ሲደመር 42000 ሌስ ምን ኢንዲንግ ኢንቬንተሪ ስንት ነች? 162000 ስናደርጋት ምን ትላል? ኮስት ኦፍ ጉድ ሶልድ ዊል ቢ ስንት ይመጣል? 134000 ይመጣል ማለት። ኦንሊ ሰብስቲቲዩት ነው ፎርሙላ ውስጥ ያደረግነው። ታስክ 4 ላይ ዲተርማይን ምን አድርጉ ይለናል? ኦፕሬቲንግ ኤክስፔንስን ዲተርማይን አድርጉ ይላል። ኦፕሬቲንግ ኤክስፔንስን ዲተርማይን ከማድረጋችን በፊት አንድ ነገር እዚህ ጋር እንድናጠራ ፈልጋለሁ። አጀስቲንግ ኢንተሪ ላይ እንደምናገር አክሩድ ሳላሪ። አክሩድ ሳላሪ ማለት ምን ማለት ነው? ጀስት ምንድን ነው? ለሰራተኛ የምንከፍለው ነው አይደል? ስለዚህ ሁለት ኬዞች በኬዞች ከፋፍለን እናስበው። ኬዝ ዋን ላይ ኢንዲንግ አክሩድ ሳላሪ ሞር ሆነ ከቢጊኒንግ አክሩድ ሳላሪ ማለት ምን ማለት? ብዙ እዳ አለብን ወይም ምን ብዙ ኤክስፔንስ አለብን፣ አዲሽናል ኤክስፔንስ ሪኮግናይዝ ማድረግ መቻል አለብን እያለን ነው። ይገባል? ኢንዲንግ አክሩድ ሳላሪ ከምኑ ከቢጊኒንግ አክሩድ ሳላሪ ከምን መደረግ ብዙ አዲሽናል የሆነ ኤክስፔንስ አለብን መደመር አለብን እንላለን። ወይራስ ኬስቱ ላይ ደግሞ ስንመጣ ምን ይሆናል? ኢንዲንግ አክሩድ ሳላሪ ለዛም ቢጊኒንግ አክሩድ ሳላሪ ሲሆን ያኔ ምንም ተደርጓል ነው ፓርት ኦፍ አክሩዋላችን ምን ሆኗል ማለት ኦልሬዲ ተከፍሏል እያለን ነው። ኢንዲንግ አክሩድ ሳላሪ ለዛም ቢጊኒንግ አክሩድ ሳላሪ ሆነ ማለት ምን ሆኗል? ሳላሪ ኦልሬዲ ፓርቱ ሰም ፓርቱ ምን ተደርጓል? ተከፍሏል። ስለዚህ ኦልሬዲ ተቀንሷል እያለን ነው። በዚህ መሰረት አሁን ኦፕሬቲንግ ኤክስፔንስ ዲተርማይን ማድረግ እንችላለን። ከዛ አንድ ኮንሰፕት እዚህ ላይ የምንጨምራት ፕሪፔርድ ኤክስፔንስ ነው። ፕሪፔርድ ኤክስፔንስ ማለት ኢን አድቫንስ የምንከፍለው አይደል? ፕሪፔርድ ኤክስፔንስ ኢን አድቫንስ የምንከፍለው ኢንዲንግ ከቢጊኒንግ በለጠ ማለት ምን ማለት ነው? ሞር አድቫንስ ከፍለናል ማለት ነው። ስለዚህ ምንድነው ማለት አድቫንስ ከፍለናል ካልን ምንድነው
በዚህ ታይም ላይ ኤክስፔንስ ሪኮግናይዝድ የምናደርገው ምንድን ነው? አናሳ ነው፣ ሌስ ነው ማለት ነው። ተግባባን? ኢንዲንጉ ከቢጊኒንግ ግሬተር ዛን ከቢጊኒንግ ከሆነ ምን ከፍለናል? ሞር አድቫንስ ከፍለናል። ኢን አድቫንስ ፕሪፔድ ስለሆነ ስለዚህ ኢን አድቫንስ ከፍለናል ማለት ነው። ሌስ ሪኮግናይዝ የምናደርገው ኤክስፔንስ በዚህ ሰዓት አክቹዋሊ ሪኮግናይዝ የሚደረገው ምንድን ነው? ሎወር ነው እያለን ነው ማለት ነው። በዚህ መሰረት አሁን ምን ማድረግ እንችላለን? ፎርሙላ ውስጥ መክተት እንችላለን። ስለዚህ ኦፕሬቲንግ ኤክስፔንስ ላይ ካሽ ፕላስ ቼንጅ ኢን አክሩድ ሳላሪ ፕላስ ፕሪፔድ ይሆናል ማለት ነው። ስለዚህ ካሻችን ስንት ነው? ኦልሬዲ 34,000 ጊቭን አውት ሰጥቶናል። ፕላስ አክሩዳችን ላይ ያለው ዲፍረንስ ስንት ነው? ጃንዋሪ ቢጊኒንግ ላይ የተሰጠን ስንት ነው? 134,000 ኢንዲንግ ላይ 145,000። ኢንዲንግ ሌስ ቢጊኒንግ ስናደርግ ስንት ይመጣል? 145,000 ሲቀነስ 134,000 ይሆናል ማለት ሲደመር ፕሪፔርድ ላይ ያለ ፕሪፔር ኢን አድቫንስ ከፈለ ማለት ምን መደረግ መቻል አለበት ተባብለናል። ምን መደረግ? ሌስ ኤክስፔንስ ነው በዚህ ሰዓት ሪኮግናይዝ የሚደረገው እያላችሁ ስለዚህ ታቀናንሱት ማይነስ ይመጣል። ኦልሬዲ ሌስ ሪኮግናይዝ ይደረጋል ማለት ነው አይደል? ጥሩ። ስለዚህ ቶታል ኦፕሬቲንግ ኤክስፔንስ በዚህ ስንት ይመጣል ማለት ነው? 40,000 ይመጣል። ይህን ካመጣን አሁን ምን ታስክ ፋይፍ ላይ ምንድን ነው የሚለው? ፕሪፔር ፋይናንሻል ስቴትመንት ነው ያላችሁ አይደል? ፋይናንሻል ስቴትመንታቸውን ስታዘጋጁ ምን ታደርጋላችሁ? ፈርስት ምን ማዘጋጀት መቻል አለብን? ኢንካም ስቴትመንት መዘጋጀት አለበት። ኦልሬዲ ኢንካም ስቴትመንት ስናዘጋጅ ሴልስ ኢንካም ስንት አምጥተናል? 249,000 አምጥተናል። ከሴልስ ኢንካም ላይ ሲቀነስ ኮስት ኦፍ ጉድ ሶልድ ስንቀንስ ምን ይገኛል? ግሮስ ፕሮፊት። በጥያቄም በምርጫም ሊመጣ ስለሚችል ፎርሙላውን በደንብ ያዙት፣ በደንብ አስተውሉ። ከሴልስ ኢንካም ላይ ኮስት ኦፍ ጉድ ሶልድ ስንቀንስ ምን ይመጣል? ግሮስ ፕሮፊትን እናገኛለን። ከግሮስ ፕሮፊት ላይ ምን ኦፕሬቲንግ ኤክስፔንሶችን ዴይ ቱ ዴይ አክቲቪቲዎችን ራን የምናደርግበት ኦፕሬቲንግ ኤክስፔንስ ስንቀንስ ምን እናገኛለን? የጎነጌት ኔት ኢንካም። ኔት ኢንካማችን በዚህ ሰዓት ስንት መጣች? 75,000 ትመጣለች ማለት ነው። ስለዚህ እቺን 75,000 ይዘን ምንድነው የምናደርገው? ሪቴንድ ኤርኒንግ ላይ ነው የምንደምረው። ቢጊኒንግ ሪቴንድ ኤርኒንግ ላይ ስንት ነበረ? 694,000 ነበረ። ፕላስ ዚስ ከረንት ይር ላይ ያገኘን ኔት ኢንካም ስንት አለ? 75,000 አለ። ሲቀነስ ምን ዲቪደንድ ለማን የሚሰጠው? ለማህበረሰቡ የሚሰጠን ኦልሬዲ ዲቪደንድ ስንት ይኖረናል? 20,000 እሱን ወይም ለሼር ሆልደሮች ዲቫይድ የሚደረገው ማለት ነው። ስለዚህ 20,000 ዲቪደንዱ ሲቀነስ ምን ይገኛል? ኢንዲንግ ሪቴንድ ኤርኒንግ ስንት ተገኘ? 749,000 ይመጣል ማለት ነው። በዚህ መሰረት ፋይናንሻል ስቴትመንት ጥያቄ ይህ ፕሮጀክቱን ጨረሳችሁ ማለት ነው። በቀጣይ እንዲሰራላችሁ የምትፈልጉትን እንደተለመደው በቴሌግራም ቻናላችን ቮት አድርጉ። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። ቸር ሰንብቱ።